ኩሚ የመጀመሪያ ደረጃ ሆስፒታል የደም አገልግሎት መስጠት መጀመሩን አስታወቀ። ኩሚ የመጀመሪያ ደረጃ ሆስፒታል የደም አገልግሎት መስጠት መጀመሩን አስታወቀ። ሆስፒታሉ የእናቶችና የህፃናትን ሞት ለመቀነስ እንዲሁም ከአሁን በፊት በደም ችግር ምክንያት ወደ ጅማና መቱ ሲያደርጉ የነበረውን ጉዞ በዚህም ምክንያት የነበረውን እንግልትና ሞት ለማስቀረት የደም አገልግሎት እዚሁ መጀመሩ ጥቅሙ የጎላ መሆኑን የኩሚ መጀመሪያ ደረጃ ሆስፒታል ኃላፊ አቶ አለኝታ ጌታቸው ተናግረዋል። ሆስፒታሉ የማህበረሰቡን ችግር በማየት ገምግሞ የደም አገልግሎት እንዲጀመር አድርገናል። ከዚህ መቱ ከዚህ ጅማ ብዙ ወጪ ያስቀራል ብለን ያሰብነው። ሁለተኛ ደግሞ እዛ ብዙ እኛ ማህበረሰብ እዛ ሂዶ ብዙ እንግልት ወረፋ ሊኖር ይችላል፣ ደም ሊጠፋም ይችላል። ስለዚህ እዚህ ማህበረሰባችን በቅርብ ደም እንዲያገኙ ትልቅ ውጤታማ እንሆናለን ብዬ ተስፋ ስላለን ነው። ሁለተኛ ደግሞ እዚህ አካባቢያችን ደም ስናስጀምር ከዚህም በፊት በተለያዩ አይነት በወባ በወሊድ ምክንያት ሲሞቱ የነበሩ እናቶቻችን እናተርፋቸዋለን። ስለዚህ ትልቅ የሆነ ጥቅም ለዚህ ማህበረሰብ ይሰጣል ብዬ ነው እኛ ተስፋ ያደረግነው። አክለው እንደተናገሩት ደም በመለገስ የወገኖቻችን ህይወት መታደግ እንደሚያስፈልግ ገልጸው በተለይም አመራሩ፣ ወጣቶችና ተማሪዎች እንዲሁም ሁሉም የህብረተሰብ ክፍል በበጎ ፈቃደኝነት ደም መለገስን ባህል በማድረግ የበኩላቸውን አስተዋጽኦ እንዲያደርጉ ጠይቀዋል። እኔ አሁን ለህዝቡን ማስተላልፈው መልእክት ህዝቡ እኛ በጀመርነው ንቅናቄ ሁሉም አመራር ሳይባል በተለይ አመራሩ ለዚህ ምሳሌ መሆን አለበት። ጤና ባለሙያውም ለዚህ ምሳሌ መሆን አለበት። ህዝቡ ደም እንዲሰጥ ለእህቱ ለወንድሙ ደም እንዲሰጥ ጥሪዬን ነው ማስተላልፈው። ተማሪም የራሱን ድርሻ እንዲወስድ በዚህ አጋጣሚ ጥሪዬን አስተላልፋለሁ። በዚሁ መሰረት ግንቦት 26 ማለት ነገ በሜቲ ጤና ጽሕፈት ቤት ቅጥር ግቢ ግንቦት 27 2017 ዓ.ም ደግሞ በትንሹ ሜቲ ሁለተኛ ደረጃ ትምህርት ቤት በመገኘት የደም ልገሳ እንዲያከናውኑ መልእክታቸውን ያስተላለፉ ሲሆን በቀጣይም በመንገሻ ወረዳ ኩሚ ማዕከልና በሌሎችም ቀበሌዎች የደም ልገሳው ፕሮግራም እንደሚቀጥል ተናግረዋል። እንደ ጎደሬ ወረዳ ከጤና ጽሕፈት ቤት ጋር በመነጋገር ከነገ ጀምሮ በቀን 26 በጤና ቢሮ ግቢ ደም እንዲሰጡ ጥሪያችን እናስተላልፋለን። ቀጣይ ደግሞ በ27 ሃይ ስኩል ደም በተማሪዎች እንዲሰጡ በዚህ አጋጣሚ ጥሪዬን አስተላልፋለሁ። ቀጣይ እንደ መንገሺ ወረዳ አንደኛ ኩሚ ማዕከል የጎደሬን ከጨረስን በኋላ ኩሚ ማዕከል አንዱ ደም የሚሰበሰብበት አካባቢ እናደርጋለን። ቀጣይ ደግሞ ወደ የሪ አካባቢ እቅዳችን ስለሆነ የጎደሬን እንደጨረስ ወደ የሪ ሄደን ደም የምንሰበስብበት ሁኔታ ይፈጠራል ማለት ነው። ደም መለገስ የወገንን ህይወት ከመታደግና ማህበራዊ ግዴታችን ከመወጣት ባሻገር በለጋሾች ላይ የሚፈጥረው የመንፈስ እርካታ ከፍተኛ መሆኑን እየገለጽን በደም እጥረት ምክንያት እናቶችንና ህፃናትን ከማትረፍ የበለጠ ምንም ነገር የለም የዕለቱ መልእክታችን ነው።